ቀጥሎ ከዚህ ቀጥሎ ማይ የኔ፣ ዮር ያንተም፣ ሂዝ የሱ፣ ኸር የሷ፣ አወር የኛ፣ ዜር የነሱ፣ ዋት ምን ምንድን፣ ዌር የት፣ ዌን መቼ፣ ሁ ማን፣ ሁ ማንን፣ ሃው እንዴት። በዚህ መሰረት ማይ የኔ፣ ኖት ማስታወሻ፣ ኢዝ ነው፣ ክሊር ጽድት ያለ፣ ማይ ኖት ኢዝ ክሊር የኔ ማስታወሻ ጽድት ያለ ነው። ኸር የሷ፣ ኔም ስም፣ ኢዝ ነው፣ ማሂ ማህሌት በመሰጠር ማሂ ያሉት ማለት ነው። ኸር ኔም ኢዝ ማሂ የሷ ስም ማህሌት ነው። ሂዝ የሱ፣ ሲስተር እህት፣ ኢዝ ናት፣ ሲንገር ዘማሪ የሱ እህት ዘማሪ ናት። ይህ ከዚህ ጋር የሱ ነው። አወር የኛ፣ ቲቸር መምህር፣ ኢዝ ነው፣ ኸምብል ትሁት የኛ መምህር ትሁት ነው። ዜር የነሱ፣ ሊደር መሪ፣ ኢዝ ነው፣ ሄሮ ጀግና የነሱ መሪ ጀግና ነው። ወይም የነሱ መሪ ጀግና ነው የሚለውን መሪያቸው ጀግና ነው ማለት እንችላለን። ኢትስ ለነገሮች እንዳልኩት ፉድ፣ ኢትስ ለነገሮች ወይም ለእንስሳቶች ማለት ነው። ፉድ ምግብ፣ ኢዝ ነው፣ ግራስ እሳር የነሱ ምግብ እሳር ነው ለከብቶች ማለት ነው እና ለእንስሳቶች ይሆናል። ቀጥሎ ኋት፣ ዌር፣ ዌን፣ ሁ የሚሉትን ደብሊው ኢኩዌሽን በምናይበት ጊዜ ኋት ምን፣ ዳዝ በፊት እንዳየነው ሂ ዳዝ የሚለውን ወደ መጠይቃዊ ሲቀየር ዳዝ ሂዱ ያደርጋል ይሆናል። እዚህ ጋር ኋት ሲጨመርበት ምን ያደርጋል ብሎ ለመጠየቅ ማለት ነው። ምን ያደርጋል? ዋት ዳዝ ሂዱ ምን ያደርጋል? ዌር የት። ለምሳሌ እዚህ ጋር ዋት ዳዝ ሂዱ የሚለው ዋት ዳዝ የሚለው ደግሞ ወደ ዱ ይቀይርና ሂን ወደ ዩ ብንቀይረው ዱ ሲጨመርበት ዳዝ ወደ ዱ፣ ሂ ወደ ዩ ቢቀየር ዋት ዱ ዩ ዱ ምን ታደርጋለህ ይሆናል ማለት ነው። ዘይ ሽ አይ የሚለውን በዚህ መልክ ይቀጥላል ማለት ነው። ዌር የት፣ አር ነህ። ያው አሪው ማለት ነህ ወይ ነው። በአጠቃላይ ዌር አሪው የት ነህ። ዌን ዱ ዩ ከም መቼ ትመጣለህ። ሁ ኢዝ ሂ ማናት፣ ሁ ኢዝ ሺ ማናት ወይ ይሆናል ማለት ነው። ሁም ዱ ዩ አድማየር ታደንቃለህ ወይ ነው። ሁም ማንን፣ ሁም ዱ አድማየር ማንን ታደንቃለህ። ሃው ዱ ዩ ዱ ሃው እንዴት ወይም እንደማለት ነው። እዚህ ጋር ሃው ዱ ዩ ዱ ሲሆን ጤና ይስጥልኝ ማለት ነው። ሃው ማች ዱ ዩ ዋንት ምን ያህል ትፈልጋለህ። ሃው ዱ ዩ ከም በምን መጣህ፣ እንዴት መጣህ፣ በምን መጣህ በማለት ትመጣለህ። ዲድ ሲሆን ነው በምን መጣህ። እሺ ሃው አር ዩ እንዴት ነህ ወይም ሰላም ነህ ወይ እንደማለት ነው። ሃው ለዚህ ይጠቅማል። ሁም ለዚህ፣ ሁ ዌን፣ ዌር፣ ዋት መጠይቃዊ ሲሆን ባጭሩ ይሄን ይመስላል ነው። ቀጥሎ ወደ ሲምፕል ፕሬዘንት፣ ሲምፕል ፓስት እና ፕሬዘንት ፐርፌክት የሚሉትን ቨርብ ላይ ሲምፕል ፕሬዘንት ያየነው ሲሆን ሲምፕል ፓስት ሲሆን ደግሞ ምን ይሆናል? ሲምፕል ፓስት ሲሆን ደግሞ ኤት የሚለው ወደ ኤት ኢሬጉላር ቨርብ ሲሆን፣ ፕሬዘንት ፐርፌክት ሲሆን ደግሞ ኢትን፣ ዱ የሚለው ወደ ዲድ፣ ደን፣ ዌንት፣ ጎን፣ ጊቭ ወደ ጊቭን ይሆናል። ወሽ የሚለው ደግሞ ወደ ወሽድ፣ ፊኒሽ ወደ ፊኒሽድ። ምን ሲሆን ይሄ ሬጉላር ቨርቦች ናቸው። እነዚህ ኢዲ የሚጨምሩ ከሆነ እነዚህኞች ደግሞ ምን ይባላሉ? በዚህ መሰረት የሆኑት አዲስ ፎርም የሚመሰርቱት ደግሞ ምን ይባላሉ? እነዚህ ኢሬጉላር የምሳሌ ያለ መጥቀስ ነው። ለምሳሌ አይ ኢት ብሬክፋስት ቢል ቁርሴን እበላለሁ ነው። አይ ኢት ብሬክፋስት ከሆነ ደግሞ ቁርሴን በላሁ፣ እበላለሁ ትበላለሁ ልንጠይቅ ነው። እበላለሁ ለምንል በላህ ወይ ከተባለ ደግሞ በልቻለሁ ማለት ነው። ስለዚህ አይ ኢት ብሬክፋስት ቁርስ በላሁ ያለፈ ድርጊት ማለት ነው።
ሂ ጎ ይሄዳል። ሂ ጎ ሆም ቤቱ ይሄዳል ካል ሂ ጎ ሆም ቤቱ ይሄዳል ካል ሂ ዌንት ሂዝ ሆም ካል ቤቱ ሄደ ጎ ወደ ዌንት ማለት ነው። ቤቱ ይሄዳል። ዊ ዋሽድ አወር ክሎዝ ልብሳችን አጠብን። ዊ ዋሽ አወር ክሎዝ ልብሳችን እናጥባለን ነበር። ዊ ዋሽድ አወር ክሎዝ ከሆነ ደግሞ ዋሽድ አወር ክሎዝ ከሆነ ደግሞ ልብሳችን አጥበነዋል። ዘይ ጌቭ ሂም ሰጡት። ዘይ ጌቭ ሂም ሰጡት ማለት ነው። ዘይ ጌቭ ሂም ሰጥቷል ነበር የሚሆን ሲፈታ ማለት ነው። ዘይ ጌቭ ሂም ደግሞ ሰጡት ማለት ነው። ፊኒሽ የሚለው ሺ ፊኒሽድ ሀር ኤክሰርሳይዝ እሷ ፊኒሽድ መጨረስ ያለፈ ድርጊት ነው። ሲምፕል ፓስት ነው። እዚህ ጋር እንዳየ ነው። ሀር ኤክሰርሳይዝ ሀር ቅድም እንዳየ ነው ከላይ የእሷ ማለት ነው። ሀር ኤክሰርሳይዝ የእሷን መልመጃ የእሷን መልመጃ ጨረሰች። በአጭሩ ደግሞ መልመጃዋን ጨረሰች ማለት ነው። መልመጃዋን ጨረሰች። ቀጥሎ ሲምፕል ፓስት ሆኖ የሆነ ንግግር ወደ መጠይቃዊ እንዴት ማድረግ ይችላል? መጠይቃዊ እንዴት ማድረግ ይችላል ስንል ደግሞ ምንድነው? በፊት ስንል የነበረ አይ ድሪንክ ቲ ሻይ እጠጣለሁ ነው። መጠይቃዊ ለማድረግ ደግሞ በሲምፕል ፕሬዘንት ጊዜ ዱ አይ ድሪንክ ነበር። ዱ ነበር የሚደረግበት። ግን አሁን ሲምፕል ፓስት ሲሆን ምንድነው የምናደርግበት? ዲድ ነው። ዱን ወደ ዲድ እንቀይርና ዲድ አይ ድሪንክ ቲ ሻይ ጠጣሁ ወይ ዲድ እንዲህ እናደርጋለን ማለት ነው። በዚህ ጊዜ ለምሳሌ ሂ ጎዝ ሂዝ ሆም የሚለውን ወደ ቤቱ ይሄዳል ነበር። ዳስ ሂ ጎ ሂዝ ሆም ቤቱ ይሄዳል ወይ ነበር። በሲምፕል ፓስት ጊዜ ግን ቤቱ ሄደ ወይ ለማለት ግን ምንድነው የምንል? ዲድ ነው የምናደርግ። የሁሉም በዚህን ሰዓት ዲድ ነው፣ አይቀየርም። የሁሉም ዲድ ይደረጋል ማለት ነው። ዲድ በማስቀደም መጀመሪያ ላይ ይሄኔ ሂ ጎ ሂዝ ሆም ሂ ማለት ሂ ጎዝ ሂዝ ሆም ቤቱ ይሄዳል። ዊ ዋሽ አወር ክሎዝ ዘይ ጌቭ ሂም ሺ ፊኒሽ ሀር ሆምወርክ ሺ ፊኒሽስ ሀር ሆምወርክ እያን በውስጣችን የተላመዱ ያሰረጽነውን ዲድ በማስቀደም እናደርጋለን ማለት ነው። ወደ መጠይቃዊ እናደርጋለን ማለት ነው። ስለዚህ ዲድ አይ ድሪንክ ሻይ ጠጣ ወይ፣ ዲድ ሂ ጎ ሂዝ ሆም ቤቱ ሄደ ወይ፣ ዲድ ዊ ዋሽ አወር ክሎዝ ልብሳችንን አጠብን ወይ፣ ዲድ ዘይ ጊቭ ሂም ሰጡት ወይ፣ ዲድ ሺ ፊኒሽ ሀር ሆምወርክ የስራዋን ጨረሰች ወይ ማለት ነው። ቀጥሎ በላሁኝ፣ ጠጣሁኝ፣ ሰራሁኝ፣ ሄድኩኝ፣ አጠብሁኝ የሚሉትን አላጠብሁኝም፣ አልሰራሁኝም ለማለት ደግሞ ምናገራት ነው። መጀመሪያ አላደርግም የሚለውን ለምሳሌ አይዱ አድርጋለሁ ከሆነ አላደርግም አይድ ኖት ዱ ነበር። አይዲድ ደግሞ አደረኩ፣ አይዱ አደርጋለሁ፣ አይዲድ አደረኩ ሲሆን ወይም አይ ኢት በላለሁ፣ አይ ኢት በለው ሲሆን አይ ዶንት ኢት አልበላም ሲሆን አይ ዲድ ኖት ኢት ደግሞ ምንድነው? አልበላሁም ነው ማለት ነው። ስለዚህ እዚህ ጋር አልበላሁም በሚል ሰዓት ኤት ምትለዋን ወደ ዲድ ፓስት እንቀይርና ኤት እንዳለች ትቀመጣለች ማለት ነው። ኤት እንዳለች ትቀመጣለች ማለት ኤት ምትለዋን አይ ኤት ምትለዋን ኤት ወደ ኤት ቀይርና ዲድ ኖት ማድረግ ነው። በቃ ከሁሉም ላይ ይሄን እንዲህ አላደረኩኝም፣ ይሄን አልሰራሁኝም፣ ይሄን ለማለት ለምሳሌ ሂ ዲድ ኖት ጎ ሂዝ ሆም ቤቱ አልሄደም፣ ዊ ዲድ ኖት ዋሽ አወር ክሎዝ ልብሳችን አላጠብንም፣ ዘይ ዲድ ኖት ሲ ሂም አላዩትም፣ ሺ ዲድ ኖት ፊኒሽ ሀር ኤክሰርሳይዝ የቤት ስራውን አልጨረሰችም ለማለት ምንድነው? ዲድ ማስቀመጥ ነው ማለት ነው። አይ ዲድ ኖት ኢት ብሬክፋስት ቁርስ አልበላም ነው። አይ ዲድ ኖት ኢት ብሬክፋስት ቁርስ አልበላሁም ነው። በልተሃል ወይ ተብለን አልበላሁም፣ ትበላለህ ወይ አልበላም ነው ማለት ነው። ይሄ ነው። አሁን በዚህ መሰረት ለምሳሌ ከዚህ ጋር ሲ ጎሽ የሚሉት ሌላ ቃላቶችን እንደዚሁ በመቀያየር መልመድ ይችላል ማለት ነው። ቀጥሎ ይህን ደግሞ እንዴት ወደ መጠይቃዊ ማድረግ ይችላል ስንል ደግሞ ይህንን አሁን ያየነውን እንዴት ወደ መጠይቃዊ መቀየር ይችላል በምንልበት ሰዓት ላይ ደግሞ እንዴት ነው የምንቀይረው? ዲድ ሁልጊዜ የምናስቀድምና ዲድን ሁልጊዜ እናስቀድምና እንደ ዱ ስንጠቀምበት እንደነበረው እዚህ ጋር ደግሞ ቀጥሎ አይ ሂ ዊ ዘይ ሺ የሚሉት ላይ ደግሞ ኖት በመካሚቱ ፕሮናውንስ ላይ ኖት በመቀጠል ኢት ብሬክፋስት ጎ ሂዝ ሆም ዋሽ አወር ክሎዝ ኖት ሲ ሂም ኖት ፊኒሽ ሀር ኤክሰርሳይዝ እያልን በመላመድ እናሰርጸዋለን ማለት ነው በውስጣችን። ስለዚህ ከአይ በፊት ዲድ፣ ቀጥሎ ኖት፣ ቀጥሎ ቨርቦችን
በማድረግ ወደ መጠይቃዊ ዲድ አይ ኖት ኢት ብሬክፋስት ቁርሴን አልበላሁም ወይ ማለት ቁርስ አልበላሁም ወይ ቁርሴን ከሆነ እዚህ ጋር ማይ መግባት አለበት። ዲድ ሂ ኖት ጎ ሂዝ ሆም ቤቱ አልሄደም ወይ? ዲድ ዊ ኖት ዋሽ አወር ክሎዝ ልብሳችን አላጠብንም ወይ? ዱ ዊ ኖት ዋሽ አወር ክሎዝ ቢሆን ልብሳችን አናጥብም ወይ ነበር። ግን ዲድ ዊ ኖት ዋሽ አወር ክሎዝ ግን ልብሳችን አላጠብንም ወይ? ዲድ ዘይ ኖት ሲ ሂም አላዩትም ወይ? ዲድ ሺ ኖት ፊኒሽ ሄር ኤክሰርሳይዝ ምግብ አልጨረሰችም ወይ? እያልን ሌሎችንም በመቀጠል እንላለን ማለት ነው። ንግድ እናደርጋለን ማለት ነው።